በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች እስከ መስቀል በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። በዐቢይ ጾም በአራተኛው ሳምንት በመጻጉዕ ወንድማችን መምህራችን ዲያቆን ሄኖክ ኃይሌ ያስተማረውን እና ያጋራንን መልእክት እናቀርባለን። ለምን ትመታኛለህ? ጌታችን ከተጠመቀ በኋላ የአይሁድ ፋሲካ ለ3 ጊዜ ተከብሯል። የመጀመሪያው ፋሲካ ጌታችን ቤተ መቅደሱን ያጸዳበትና በቤተ መቅደስ ሲሸጡ ሲለውጡ የነበሩትን ያስወጣበት ሲሆን በመጨረሻው ፋሲካ ሰሞን እንዲሁ ለሁለተኛ ጊዜ ቤተ መቅደሱን አንጽቶ ከፋሲካው ማግስት ተሰቅሏል። በሁለቱ ፋሲካዎች መካከል በነበረው ፋሲካ ደግሞ ጌታችን ወደ ቤተ ሳይዳ መጣ። ቤተ ሳይዳ የመጠመቂያው ስፍራ ስም ሲሆን ካጠገቡ ደግሞ በጎች በር ነበር። የበጎች በር በአሁኑ ሰዓት የቅዱስ እስጢፋኖስ ሊወግሩት ያወጡበት በር እና የአንበሳ በር ተብሎ ይጠራል። እንደሚታወቀው ዘመነ ኦሪት በግ መስዋዕት ሆኖ የሚቀርብበት ነበር። ስለዚህም በዚህ በር መስዋዕት ሆነው የሚቀርቡ በጎች የሚገቡበት በር ነበር። በጎቹ ነውር እንደሌለባቸው ማለትም ቀንዳቸው እንዳልከረረ፣ ጥፍራቸው እንዳልዘረረ፣ ጠጉራቸው እንዳላረረ እያገላበጡ የሚጠኑበት ጠጉራቸው እንዳላረረ እያገላበጡ የሚጠኑበት የ1 ዓመት ተባዕት ወንድ መሆናቸው የሚታይበት ስፍራ ነው። ይህን መስፈርት አሟልተው ያለፉ በጎች ለመስዋዕትነት ሲቀርቡ ለዚህ ብቁ ያልሆኑትን ግን ለይተው በአለንጋ እየገረፉ ያስወጧቸዋል። በቤተ ሳይዳ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን አንዳንድ ጊዜ ያናውጥ ነበር። ይህ መልአክ በሰው ቁስል ላይ የተሾመ በበሽታም ላይ ሁሉ የተሾመ የስሙም ትርጓሜ እግዚአብሔር ፈዋሽ ነው ማለት የሆነ ከ7ቱ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነበር። መልአኩ ውሃዎችን ለመቀደስ ጸሎትን ከሰው ወደ ፈጣሪ ለማድረስ ወደ ውሃው ይወርድ ነበር። ይህ እንግዲህ ውሃ በራሱ ማዳን ባይቻለውም ቅዱሳን መላእክት የነኩት እንደሆነ በረከትና ፈውስ እንደሚሰጥ የሚያስረዳ ነው። ውሃው ከተናወጠ በኋላ ግን መዳን የሚቻለው መጀመሪያ መግባት ሲቻል ብቻ ነበር። በዚህ የጠበል ስፍራ በነበሩ 5 መመላለሻዎች ወይም 5 በሮች በሽተኞች፣ አንካሶች፣ እውሮችና እግራቸው የሰለለ ብዙ ሕዝብ ይተኙ ነበር። በተለይ ደግሞ አንካሶች፣ እውሮችና እግራቸው የሰለለ ሰዎች በቁጥር የሚበዙት ከሌላው በሽተኛ በተለየ እነሱ የውሃውን መንቀሳቀስ አይተው ለመግባት እንዳይችሉ ወይ አይናቸው ማየት አይችልም፣ ያም ባይሆን መንቀሳቀስ ያቅታቸዋል። ገብተውም እንኳን ቢሆን ድንገት ከነሱ ቀድሞ የገባ ሰው ካለ እነሱ ስለማይፈወሱ ከውሃው መልሶ የሚያወጣቸውም ሰው ያስፈልጋቸዋል። አለዚያ ገብተው አውጪኝ አጥተው ሊቸገሩ ይችላሉ። ምናልባትም በእንዲህ አይነት ችግር ለባሰ ነገር የተዳረገም ሊኖር ይችላል። ከእነሱ ቀድሞ የሚድነው እንግዲህ ሁለት አይነት ሰው ነው። አንደኛው በሽታው ለመንቀሳቀስ የማያግደው ሆኖ እያለ የነሱ ይብሳል ብሎ ሳያዝን የሚገባ ነው። መቼም ሰው እንኳን ቀድሞ የገባ ሰው ብቻ በሚድንበት ስፍራ ቀርቶ በማንኛውም ሰዓት ቢገባ በሚድንበት የጠበል ስፍራ ከኔ በሽታ የገሌ ይብሳል እስቲ ቅድሚያ ልስጠው ሲል ብዙ ጊዜ አይታይም። ስለዚህ እነዚህን ደካሞች ቀድሞ የሚገባ በሽተኛ
ብዙ ነው። በአንጻሩ ደግሞ ወደ መጠመቂያው ሊወረውሩት የሚጠባበቁ ዘመዶች ያሉት አለዚያም ዘመድ የሚያፈራበት ገንዘብ ያለው በሽተኛ ደግሞ ሌላው ቀድሞ ወደ መጠመቂያው የሚገባ ነው። በዚህ ስፍራ ለ38 ዓመታት ያህል የተኛ በሽተኛ በግዕዙ መጻጉዕ ነበር። እንግዲህ 38 ዓመት ማለት የጉልምስና ዕድሜ ነው። መጻጉዕ የመጣው በ10 ዓመቱ ነው እንኳን ብንል አሁን 48 ዓመቱ ይሆናል። ነገር ግን ጌታችን በኋላ የሚብስ እንዳይደርስብህ ደግመህ ኃጢአት አትስራ ብሎት ስለተናገረም ከመታመሙ በፊት ለዚህ ጽኑ ደዌ የሚዳርግ ኃጢአት ለመስራት የሚችልበት ዕድሜ ላይ ደርሷል ማለት ይቻላል። መቼም ክፉ ደግ በማያውቅበት ሕፃንነቱ በድሎ የልጅነቱ መተላለፍ ታስቦበት ታመመ ብሎ መናገር ይከብዳል። ብቻ ይህ ሰው የአንድ ጎልማሳ ዕድሜ ያህል በአልጋ ላይ ሆኖ በቤተ ሳይዳ ተኝቷል። ጠበል ሊጠመቅ ሲጠባበቅ በፀጉሩ ሽበት በግንባሩ ምልክት አውጥቷል። ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም ውስጥ ሲወለድም ይህ በሽተኛ በዚያው መጠመቂያ ስፍራ ነበረ። ድንግል ማርያም የወለደችውን ሕፃን በበረቱ ስታስተኛው ይህ በሽተኛ አልጋው ላይ ከተኛ 6 ዓመት ደፍኖ ነበር። ከሁሉ የሚያሳዝነው ደግሞ ይህ ሰው አልጋው ላይ ሆኖ እጅግ ብዙ ሰዎች ሲፈወሱ መመልከቱ ነው። ከእሱ በኋላ መጥተው ከሱ በፊት ድነው የሚሄዱ ሰዎችን ማየት እንዴት ይከብደው ይሆን? እንደሱ ብዙ ዘመን የቆዩት ሲድኑ ሲያይ ተስፋው ሊለመልም ይችላል። በመጡ በአጭር ጊዜ ዘመደ ብዙ በመሆናቸው ብቻ የሚድኑ ሰዎችን ሲያይ ግን ልቡ በሐዘን ይሰበራል። ዓመቱ በረዘመ ቁጥር ተስፋ ቆርጦ ቤተሳይዳን ቤቴ ብሎ ከመኖር በስተቀር ምንም የሚታየው ነገር አይኖርም። እግዚአብሔርን በመከራው ውስጥ ተስፋ እያደረገ ይጽናናል እንዳንል ደግሞ እንደ ጻድቁ ኢዮብ ወይም እንደ በሽተኛው አልዓዛር ከእግዚአብሔር ጋር የጠበቀ ግንኙነት የነበረው ቢሆን ኖሮ መቼ ለዚህ በሽታ የሚዳርገው ኃጢአት ይሰራ ነበር? ስለዚህ በቃለ እግዚአብሔር ይጽናናል ማለት ያስቸግራል። ያም ሆነ ይህ ሰው እጅግ ተሰቃይቶ ነበር። ጌታችን የዚህን ሰው ችግር ብቻ ሳይሆን ብዙ ዘመን እንደዚህ እንደነበረ ያወቀው ማንም ሳይነግረው ነበር። በሽታውን ከነመንስኤው አስቀድሞ ያውቃልና ወደዚህ የብዙ ዓመታት በሽተኛ መጣና ትድን ትወዳለህን አለው። ጌታችን የሚፈልገው ይህንን ሰው መፈወስ እንጂ የራሱን ማንነት ማሳየት ስላልነበረ ላድንህ ትወዳለህን አላለውም። በዚህ ላይ ይህ ሰው የጌታን ማንነት አያውቅም። ጌታችንም ስታምኑብኝ ብቻ ነው የምፈውሳችሁ የሚል አምላክ አይደለም። ለሁሉ ፀሐይን የሚያወጣ ለሁሉ ዝናብን የሚያዘንብ አምላክ ይህንን ሰውም ለመፈወስ እስኪያምነውም አልጠበቀም። ይህ በሽተኛ ልትድን ትወዳለህን ሲባል የሰጠው መልስ እጅግ የሚያስገርም ነው። እንደሚታወቀው በሽታ አመል ያጠፋል። በሽታውም በቆየ ቁጥር ደግሞ መራር ያደርጋል። ሰዎች በበሽታ ሲፈተኑ በሰው በፈጣሪም ላይ ብዙም የምሬት ንግግር ሊናገሩ ይችላሉ። ጌታችን ልትድን ትወዳለህን ብሎ ሲጠይቀው ታዲያ መዳን ባልፈልግ ጠበል ቦታ ምን አስቀመጠን? እያየህ አይደል? ወዘተ ብዙ ያለፈ ንግግር ሊናገር ይችል ነበር። ይህ ሰው ግን ምንም የምሬትና የቁጣ ቃል አልተናገረም። ጌታችንም ሲናገረው በጨዋ ሰው ደንብ ጌታ ሆይ ብሎ ነው የመለሰለት። በዚህ ሁኔታ ትሁት ሊባል ይችላል። ነገር ግን የመለሰው የተጠየቀውን አይደለም። ጥያቄው ልትድን ትወዳለህን የሚል ከሆነ መልሱ አዎ መዳን እወዳለሁ፣ አለዚያም አይ አልፈልግም ብቻ መሆን ነበረበት። እሱ ግን ጌታ ሆይ ውሃው በተናወጠ ጊዜ
በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔስ መጣው ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። እንግዲህ የጌታችንን ማንነት ባይረዳውም ጌታችን በወቅቱ በ32 ዓመቱ ነበርና ምናልባት ወደ መጠመቂያው ሊጨምረኝ አስቦ ይሆናል። ያም ባይሆን ግን ከተከተሉት ሰዎች አንዱን አደራ ሊልልኝ ይሆናል ብሎ አስቦ ነበር። ሰው የለኝም ብሎ የ38 ዓመታት ብሶቱን የተናገረው። ሌላው ቀድሞኝ ይወርዳል ብሎ እያየ የቀደሙትን ሰዎች አስታወሰ። ጌታችን ተነሳና አልጋህን ተሸክመ ሂድ አለው። ባላሰበው ባልጠበቀው መንገድ ፈወሰው። ይህ ሰው 38 ዓመት ሙሉ ሲጠባበቃት የነበረችው የቤተ ሳይዳ ጠበል ሳያገኝ በመልአኩ መውረድ ሳይሆን በመላእክት ፈጣሪ ቃል ተፈወሰ። ገባሬ መላእክት ክርስቶስ ራሱ መጥቶ አዳነው። ይህ ሰው እግዚአብሔር በዚች ጠበል ካልሆነ በቀር በሌላ በምንም መንገድ ያድናል ብሎ አስቦም አልሞም አያውቁም ነበር። ለመዳን የሚያስፈልገው ምንድነው ተብሎ ቢጠየቅ የሚመልሰው ወደ ውሃ የሚጨምር ሰውና የቤተ ሳይዳ ውሃ ብሎ ነበር። ጌታችን መጻጉዕ ለ38 ዓመታት ተስፋ ያደረጋትን ጠበል ወይም ደግሞ ወደ ጠበሉ የሚጨምሩትን ሰዎች ሳይጠቀም ፈወሰው። እግዚአብሔር ያለ ጠበልም እንደሚያድን ማመን ካልቻልን እምነታችን ሙሉ አይደለም። ይህ ሰው ወደ ውሃው ገብቶ ቢድን ኖሮ ጌታዬ አዳነኝ ከማለት ይልቅ መዳን ይነሰኝ 38 ዓመት እኮ የጠበቅኩት እያለ ልፋቱን ያወራድር ነበር እንጂ ፈጣሪውን አያመሰግንም ነበር። ጌታችን ጠበል ቦታ ያገኘውን ያለ ጠበል ፈወሰው ሲባል መቼም ጠበል መጠመቅ የማይወዱ ወይም በጠበል የማያምኑ ሰዎች ደስ ሊላቸው ይችላል። እኛስ ምን አልን? ጌታ እኮ ይህን በሽተኛ ጠበል ቦታ አግኝቶ እንኳን የፈወሰው ያለ ጠበል ነው ብለው ባቀበልናቸው በትር ሊመቱን ይፈልጉ ይሆናል። ሆኖም እዚሁ ዮሐንስ ወንጌል በ9ኛው ምዕራፍ ላይ እውር ሆኖ የተወለደውን ሰው ጠበል በሌለበት ስፍራ አግኝቶት እምነት የምንለውን አፈር በምራቁ ለውሶ ከቀባው በኋላ ሂድና በሰሊሆም መጠመቂያ ታጠብ ብሎ ልኮታል። ጠበል ምንም የማያስፈልግ ቢሆን ኖሮ አይነሰውሩን ሰው ወደ ወንዝ ወርደህ ተጠመቅ ብሎ አይልከውም ነበር። ዛሬ ለታመሙ ሰዎች ጠበል ሂዱ ብለን ስንመክር ክርስትና ያልገባን ክርስቶስን የማናውቅ የሚመስለው ይኖራል። አሁን ባየነው ታሪክ ውስጥ ግን ለበሽተኛው ጠበል ሄደህ ተጠመቅ ብሎ የመከረው ራሱ ጌታችን ኢየሱስ ክርስቶስ ነው። መፈወስ የሚቻለው ክርስቶስ ጠበል ተጠመቅ ብሎ ከተናገረ የታመመን መፈወስ የማንችለው እኛ ኃጢአተኞች ከንፈር ከመምጠጥ ይልቅ ሄደህ ተጠመቅ ብንል ምን አጥፍተናል? ጌታችን ሲያደርግ ያየነውን ነው። እኔን ምሰሉ ብሎ የለ የዮሐንስ ወንጌል ምዕራፍ 9 ከቁጥር 7። በእነዚህ ሁለት ታሪኮች ግን ጌታችን ሲፈልግ በጠበል ሲፈልግ ያለ ጠበል፣ ሲሻው በምክንያት ሲሻው ያለ ምክንያት፣ ሲፈልግ በጠበል ሲፈልግ በሕክምና፣ ሲፈልግ በቃሉ ሲፈልግ በዝምታ፣ ሲፈልግ በቅዱሳን መላእክቱ ሲፈልግ ያለ ቅዱሳን መላእክቱ ማዳን እንደሚቻለው እንረዳለን። ጌታችን ለመጻጉዕ ተነሳና አልጋህን ተሸክመ ሂድ ብሎ ሲናገረው ወዲያውኑ ድኖ አልጋውን ተሸክሞ ሄደ። እዚያ ላይ አባታችን ቅዱስ ዮሐንስ አፈወርቅ እንደተናገረው የበሽተኛውን እምነት እናደንቃለን። ራሱን መሸከም የማይችለው ይህ በሽተኛ ተነሳና አልጋህን ተሸከም ሲባል አልሳቅም።
እንዴት አድርጌ ነው ደግሞ አልጋ የምሸከመው ብሎ አልጠየቅም። በፍጹም እምነት ተነሳና ተሸክሞ ሄደ። የ38 ዓመት ጓደኛውን ሰው ሳይኖረው አብረው ኖረችው የተሸከመችውን ባለውለታውን የሆነችዋን አልጋ ተሸከማት አለው። ተሸክሞም ሄደ። አንድ ሰው እንኳን ለ38 ዓመታት ይቅርና ለ38 ቀናት እንኳን ቢታመም እንደተሻለው ተነስቶ አልጋ አይሸከምም። እስከሚያገግም ድረስ በደንብ መንቀሳቀስ አይችልም። ራሱን ያዞረዋል፣ ይደክመዋል፣ የቀረ ህመም አያጣውም። መጻጉዕ ግን የተፈወሰው ያለ ቀሪ በሽታ ያለ ተረፈ ደዌ ነበር። ስለዚህም ወዲያው ተነስቶ አልጋውን እንዲሸከም ነገረው። መምህር ኤስድሮስ እንዳለው ያንን የብረት አልጋ ተሸክሞ እየሄደ የጌታን ጽንዓ ተአምራት አሳየ። ጌታችንም ከዛ በሽታ ያዳነው በነፃ መሆኑን የሚያሳይ ሁኔታ ያቺን አንዲት ንብረቱንም ተሸክመህ ሂድ አለው። መጻጉዕ የተሸከመችህን አልጋ ተሸከም ተባለ። እግዚአብሔር የተሸከሙንን እንድንሸከም የሚፈልግ አምላክ ነው። ውለታ ሳንረሳ የተሸከሙንን ወላጆቻችንን፣ የተሸከመችንን ቤተክርስቲያንን፣ የተሸከመችንን ሀገራችንን እንድንሸከም ይፈልጋል። በአንዱ ሊቅ ደግሞ ዓለም እንደዚህ ናት፣ እናት ዓለም አልጋ መጻጉዕን እንደተሸከምኩ ተሸከመኝ አለችው ብሎ ተቀኝተዋል። እዚህ ላይ ጌታችን ቤተሳይዳ ከመጣ አይቀር ሁሉንም በሽተኛ መፈወስ ሲችል ለምን አንዱን ብቻ ፈውሶ ሄደ ብለን ማሰባችን አይቀርም። የበለጠ የሚያሳዝነው ደግሞ ሊቃውንቱ እንደጻፉት የቤተሳይዳው መጠመቂያ ፈውስ ከዚያ በኋላ ብዙም አልቆየም። የመልአኩ መውረድ ቆሟል። ከዚያ በኋላ በ70 ዓመተ ምህረትም ኢየሩሳሌም መቅደሷ ፈርሷል፣ ተመሰቃቅላለች። ወንጌላዊ ዮሐንስም የዮሐንስ ወንጌልን ሲጽፍ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት፣ ብዙ ሕዝብ ይተኙ ነበር፣ ከማናቸው ካለበት ደዌ ጤናማ ይሆን ነበር ብሎ በኃላፊ ግስ ፓስት ፐርፌክት ቴንስ ጽፎት ነበር። ታዲያ ጌታችን እንዲህ መሆኑን እያወቀ ምን ነው መጻጉዕን ብቻ ፈውሶት ሄደ ቢባል የፈወሰው እሱን ብቻ አይደለም። እሱን በስጋ ቢፈውሰውም ተአምራቱን አይተው በማመናቸው በነፍሳቸው የተፈወሱ ይበዛሉ። ሕሙማነ ስጋን በተአምራተ ሕሙማነ ነፍስን በትምህርት እየፈወሰ እንዲሉ አበው በዚያ ስፍራ በስጋ ታመው በነፍሳቸው አምነው የዳኑ ብዙዎች ናቸው። የጌታችንና የእርሱ አካል የሆነች የቅድስት ቤተክርስቲያን ዋነኛ ስራዋ ነፍስን መፈወስ እንጂ ስጋዊ በሽታን መፈወስ ብቻ አይደለም። ለዚህ ነው እንጂ ጌታችን ሰው ሆኖ ይችን ምድር በእግሩ ሲረግጥ በሽታ እንዳይኖር ያደርግ ነበር። ቅዱስ ባስልዮስ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል አድነኝ ብሎ እንደጸለየ እኛም የዘውትር ልመናችን ለሚከፋው ለነፍሳችን በሽታ ነው። የጌታችን መምጣት ዋነኛ ዓላማ ለነፍስ ድህነት ነው። ይህ ማለት ግን ለስጋ አልመጣም ማለት አይደለም። ጌታችን ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም፣ ከእስራኤል ቤት በቀር ለአሕዛብ አልተላኩም ሲል ለጻድቃን አይገደኝም፣ ለአሕዛብ አላስብም ማለቱ እንዳልነበር ሁሉ ለነፍስ ድህነት ቅድሚያ ሰጥቷል ማለት ለስጋ አይገደውም ማለት አይደለም። መጻጉዕ ታሪክ ውስጥ ብዙ ቀሪ ነጥቦች ቢኖሩም 2 ነገሮችን ብቻ እናንሳና ይችን ስብከቴን አበቃለሁ። ይህ ሰው ተፈውሶ አልጋውን ተሸክሞ ሲሄድ ሰንበት ለሰው ድህነት እንደተፈጠረች ያልተረዱ አይሁድ በቁጣ ነደዱ። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። ልብ አድርጉ፣ ይህ ሰው
በቤተ ሳይዳ 38 ዓመታት ሙሉ ሲማቅቅ እንደኖረ የሰውን ገመና አዋቂ ነን ባዮች አይሁድ ይቅሩና ቤተ ሳይዳን የረገጠው ሰው ሁሉ ያውቀዋል። ላለፉት 38 ዓመታት ወደዚያች የመጠመቂያ ስፍራ ሲሄዱ ያም ቢሆን በጎች ታጥበው ተመርጠው ወደሚገቡበት ወደ በጎች በር ሲያልፍ ይህ በሽተኛ በአልጋው ተጣብቆ ሲያዩት አይቀሩም። አሁን ግን ከአልጋው ተነስቶ የተሸከመችውን አልጋ ተሸክሞ በአደባባይ ሲያዩት የጠየቁትን ጥያቄ ተመልከቱ። እንኳን ለዚያ በቃ ዛሬ መልአክ ወረደ ማለት ነው? እሰይ ልፋትህን ቆጠረልህ ያለው የለም። የተናገሩት አንድ አረፍተ ነገር ነው። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም የሚል ብቻ። በአይሁድ ዓይን ድኖ 38 ዓመት የተኛበትን አልጋ ከመሸከሙ ይልቅ ሰንበትን ማፍረሱ የሚያስደንቅ ትልቅ ዜና ነው። መጻጉዕ ያዳነኝ ያ ሰው አልጋህን ተሸከም አለኝ አላቸው። እስቲ በደንብ አስተውሉ። እነዚህ ሰዎች ይህንን በሽተኛ ፈጽሞ አያውቁትም ነበር እንበል? እንደዛ ከሆነ ያዳነኝ ሰው ሲላቸው ከምንድን ነው የምትድነው? ምን ሆነ ነበር? ከየት ነው የመጣው? ይሉ ነበር። ነገር ግን ጠንቅቀው ያውቁታል። መዳኑን ማየት አልፈለጉም እንጂ ማን እንደሆነ ጠንቅቀው ያውቁታል። ከዚያም ያዳነኝ ያ ሰው አልጋህን ተሸከም አለኝ ሲላቸው አልጋህን ተሸክመህ ሂድ ያለ ሰው ማን ነው ብለው ጠየቁት። እስቲ ጥያቄና መልሱ ውስጥ ያለውን ሽሽት እንመልከት። ያዳነኝ ሰው አልጋህን ተሸከም አለኝ ለሚለው መልስ ተከታዩ ጥያቄ ማን ነው ያዳነህ የሚል ነበር። እነሱ ግን የጌታን ማዳን ሥራ ላለመስማት ጆሮአቸውን ደፍነው ስለነበር አልጋህን ተሸከም ያለህ ማን ነው አሉት። የማዳኑን ሥራ እያዩ ከማመን ይልቅ መከራከር፣ ከማድነቅ ይልቅ የትችት ሰበብ መፈለግ እንግዲህ የጌታን የሰቀሉ የአይሁድ ጠባይ ነው። የመጨረሻው ነገር መጻጉዕ ከዚህ በኋላ ወደ አይሁድ ሄዶ ጌታን መክሰሱና ለጌታ ሞት የመማከራቸው ምክንያት መሆኑ ነው። ይህ ሰው የሚብስ እንዳይገጥምህ ደግመህ ኃጢአትን አትስራ ብሎ ጌታ ቢያሳስበውም አልሰማም። ጌታ በተያዘበት በምሲተ ሐሙስ ለሊቀ ካህናቱ አግዞ ጌታችንን በጥፊ መታው። ጌታችንም ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለው። የዮሐንስ ወንጌል ምዕራፍ 18 ከቁጥር 23። አልጋህን ተሸክመ ሂድ ከማለት በቀር ክፉ ቃል ተናግሬ ከሆነ መስክርብኝ፣ የተናገርኩ መልካም ሆኖ ሳለ ስለምን ትመታኛለህ ማለቱ ነበር። ጌታችን በማግስቱ ያ ሁሉ ጅራፍና ግርፋት ሲደርስበት አንድም ጊዜ ለምን ትመታኛለህ ብሎ አልተናገረም። የመጻጉዕ ጥፊ ግን ያን ያህል ዘልቆ የተሰማው ለምንድን ነው? የመጀመሪያው ምክንያት ከቤተ ሳይዳ ከበጎች በር ጋር የተያያዘ ነበር። ጌታችን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በበጎች በር አልፎ የመጣውን ንጹሃ ባህሪ እንደሆነ ለማስረዳት ነበር። ለዚህም ንጽህናው ዋነኛው ምስክር ፈውስን የሰጠው ይህ በሽተኛ ነበር። እሱ ግን መታው። በቤተ ሳይዳ ክፉ ቃል ተናግሬ ከነበረ መስክርብኝ ማለቱ ነውር የሌለብኝ ለመስዋዕት የተዘጋጀው በግ ነኝ፣ ለምን ትመታኛለህ ማለቱ ነበር። ሁለተኛው ምክንያት ደግሞ ከሮማውያን ግርፋት በላይ ለጌታ ዘልቆ የሚሰማው ባዳነው ሰው መመታቱ ስለሆነ ነው። ውድ የእግዚአብሔር ቤተሰቦች መጻጉዕ ከ38 ዓመታት በሽታ ብቻ ዳነ። እኛ ግን የዳነው ከ5500